ቁጥር 14 ላይ ማንኛውም ነገር ሳታግረመርሙና ሳትከራከሩ አድርጎ ይለናል። ደስ አይልም? ሁሉ ነገር ስናደርግ ለክርስቶስ ክብር አድርጎ ማለት ነው። የምንሰራው ስራ ሁሉም ለእግዚአብሔር ብለን የምናደርጋቸው ነገሮች ሁሉ ለእግዚአብሔር ብቻ ሳይሆን በስራችን ታማኞች በመሆን በሁሉም ነገር ምን ማድረግ አለብን? ሳናግረመርም እና ሳንከራከር ማድረግ አለብን ማለት ነው። ይሄ ደግሞ የሚያሳይ ምንድን ነው? እዛ የሚከብረው በዛው ስለሆነ ነው። እግዚአብሔር ይጸየፋል የሚያጉረመርምና የሚከራከሩትን። እስራኤሎቹን ከኢጂፕሽያን ሲያወጣቸው ከግብፅ ምድር ሲያወጣቸው ምንድን ነው የሆኑት? ያጉረመርሙ ነበረ በሁሉ ነገር። እግዚአብሔር ወደ ይህ የሚያሳየው ምንድን ነው? ማጉረምረም የሚያሳየው እምነታችን ክርስቶስ ላይ እንዳለው አይናችን አንስተናል፣ ከዋናው ዓላማችን አንስተናል፣ ከወንጌል ላይ አንስተናል ማለት ነው። ከክርስቶስ አይናችን ላይ አንስተናል ማለት ነው። እና እግዚአብሔርን ትረስት አላደረገም፣ አላምንም፣ በቃ በእኔ ህይወት ውስጥ እንደ መካድ ማለት ነው። ለሱ ያስጸይፈዋል። እና እንደዛም እንዳወቅ ነው ልጆቻቸው ናቸው ያ ፕሮሚስ ላንድ የገቡት እግዚአብሔር ያላቸውን ምድር የወረሱት የወጡት ከኢጅፕት የወጡት ሳይሆኑ የእነሱ ልጆች ናቸው። ያጉረመረሙት እዛው ምድረ በዳን የቀሩት። ዛሬ እኛን የሚይዘን ምድር በማጉረምረም በመከራከር ወደኋላ ይስበናል። ዛሬ ሁሉ ነገር ስናደርግ በመከራው ስናልፍ እናጉረመርማለን ወይስ እግዚአብሔር እናመሰግናለን? በህይወት ስላለን እንኳን እግዚአብሔር እናመሰግነዋለን። በምናልፍበት ነገር ሁሉ እናመሰግናለን ወይ? አለዚያ ምን ያደርጋል መሰለኝ? ወንጌል እንዲቋጭ ያደርጋል። ቤተክርስቲያን ውስጥ ሁሉ ጊዜ መከራከርና ይሄ ማጉረምረም ሲኖር ምን ያደርጋል? ወንጌል እንዳይሰራጭ የሚያደርገው ይከለክላል። እግዚአብሔር መንፈስ እንዳይሰር መካከላቸው ይከለክላል። ወንጌል እንዳይወጣ ይከለክላል፣ ይዘግዋል ማለት ነው። ይሄ ውሃ ምንጭ ክርስቶስ የሚለው በዮሐንስ ወንጌል ምዕራፍ 7 ላይ የምንመለከተው የውሃ ምንጭ ከሆዳችሁ ይፈልቃል የሚለው እሱን ነገር ምን ያደርገዋል? ይዳፍነዋል ማለት ነው። እና እንዳናጉረመርም ነው እዚህ ላይ የሚነግራቸው። እንዳናጉረመርም ነው የሚነግረን እኛ ነው። ሌሎችም እንኳን ምሳሌ እንዳንሆን ነው የሚያደርገው። ሁሉ ጊዜ በዓለማዎች ዓለም እንኳን ስንኖረም እንዳጉረመርም ከሆነ እንዴት ነው ለሰው የምንመሰክረው? ያጉረመረመን ዛሬ እንግዲህ ገንዘብ የለኝም፣ ዛሬ እንደዚህ የለኝም እያለን ሁሉ የምንሰራው ዛሬ ደክሞኝ እያለን የምንሄድ ከሆነ እንዴት ነው ሰው ተመልክቶ የእኛን እግዚአብሔር የሚያመልከው? ምንላቸው እኮ እግዚአብሔር አያደርግልኝም ማለት ነው፣ እግዚአብሔር አይሰራም እያልናቸው ነው። ሁል ጊዜ ወንጌልን ወተን በአፍ ብቻ ሳይሆን የምንመሰክረው በተግባር መመስከር አለብን። በምናደርጋቸው ነገሮች መመስከር አለብን። ሰው ያን ነገር ሲያይ እግዚአብሔር ቃል የሚናገረው አንደኛ ቆሮንጦስ 10:13 ከእንግዲህ የምትበሉ ወይም የምትጠጡትን ቢሆንም ወይም ማናቸውም ነገር በምታደርጉት ሁሉ ለእግዚአብሔር ክብር አድርጉት ይለናል። ስለዚህ የምናደርጋቸው ነገሮች ሁሉ ለእግዚአብሔር ክብር ማምጣት አለብን። እግዚአብሔር ያመሰገንን ቢኖርም ባይኖርም ኢዮብ እንዳለው ቢኖርም ባይኖርም እግዚአብሔር አመሰግናለሁ እንዳለ እና ዛሬ ህይወታችን የሚያሳየው ምንድን ነው? ማጉረምረም ነው? ምስጋና ነው የሚያመጣ ያለው? እያመሰግን ነው እየኖር ያለው እግዚአብሔር ለሰጠን ነገር ነው ወይስ ያጉረመረምን ያለ ነው? እና እዚህ ላይ የሚነግረን አታጉረምሩም ይላል። ይኸውም ይላል